ለማየት የምትጓጓ ሴት ለማየ ጠላት መሆኗ ነው ወይ ነው? በቃ እማዬ እድሜ ልኳን ማየት የማትፈልጋ ሴት ልትሆን ትችላለች። ለምን? እናቴ እኮ ጥፋተኛ ላትሆን ትችላለች። ግን ደግሞ በቃ አንድ ቀንም ቢሆን የማየ ባሏ መስራባታለች። ከዚህ በኋላ አትጨነቂ እሺ? የሚያስጨንቅሽ ነገር ካለ ደግሞ ለእኔ ንገሪኝ፣ እኔ አለሁልሽ። አትጨነቂ እሺ? እንኳን ነገርሽ። ግን እኛ ሳናውቅ ላንቺ ቀድማ ለምን እንደነገረችሽ ያኔ እንጠያየቃለን። የማን ልደት? የዳጣ እኮ ልደት ከ3 ቀን በኋላ ነው። ሂጂ እኮ ነው ያልኩሽ። እየመሸብሽ ነው፣ ጅቡ እንዳይወጣብሽ። ኮሽ ሂጂ፣ ቶሎ ቶሎ ሂጂ። እሺ ሂጂ። እንደ መልካም መንገድ ይከተልሽ እሱ። የምን ማንገራገር ነው? ሂጂ እናትዬ፣ ጅቡ እንዳይወጣብሽ። ሂጂ፣ መሽቷል። ቶሎ ቶሎ ሂጂ። ሂጂ አልኩሽ እኮ። ጅቡን ልጥራው እንዴ? ጥሻ ዛሬ በጣም ነው የከፋት ቤተሰቦቻችን፣ በጣም ከሚባለው በላይ ማለት ነው። እንግዲህ በቃል የሚወራ የሚገለጽ ነገር አይደለም። በጣም ከፍቷት ደብሯት ነበረ። መጀመሪያ እንግዲህ የከፋት ሰላም ነይማ ብላ ጠርታ ከጠራች በኋላ ዳጣዬ ለምንድን እንዴት ነው ግን እናትሽ አትናፍቅሽም ወይ የሚል እንግዲህ ጥያቄ ነበር ያቀረበችላትና እሱ ደግሞ ለዳጣ በጣም ከባድ ነው። ሰስፔ ማለት በቃ ስስ ጎኗ ነው ይሄ ነገር። እናትሽ አትናፍቅሽም ወይ ተብሎ መጠየቅ በጣም ይደብራል፣ ያማል እውነት ለመናገር ማለት ነው ቤተሰቦቻችን። ምክንያቱም እንዴት ነው ማትናፍቀው? ግን ያወቀች ሰላም ስሜቷን እንደዚህ ብላ ነው የጠየቀቻት። በእርግጥ ሰላምም ያኔ በቃ ስሜቷን ያለችበት ሁኔታ እንትን ለማለት ፈልጋ ነው። ዳጣ ደግሞ ሁሉም በሆዱ ናት ማለት ማውራት ሁሉን ነገር አትፈልግም። በተለይ ደግሞ ይሄ ነገር ሚስጥር ስለሆነ ማውራት ትፈልግና ግን አንዳንዴ በቃ ልታወሩ ፈልጋችሁ የማታወሩት ነገር አለ አይደል? ብታወሩት የሚቀላችሁ ግን ደግሞ ካወራችሁት ምናልባትም ዋጋ የሚያስከፍላችሁ ነገር ሊሆን ስለሚችል ብላችሁ የምትፈሩት በውስጣችሁ የምትይዙት የምታመቁት ብዙ ነገሮች አሉና እሱን ነው እንግዲህ ዳጣም እንትን እያለች ያለችው። ብዙ ነገሮችን አስባ ግን አልሳካላት ይላል ማለት በቃ እያለች ከዛሬ ነገር አባቷ ደረጀም እንግዲህ ተረጋጊ እያለ እንግዲህ እዛ አድርሷታል። ስለዚህ አሁን ግን እሱም እንግዲህ ሊነግራት ትንሽ ጊዜያቶች የቀሩት ነው የሚመስለው። ምክንያቱም እንግዲህ ዛሬ እንደሰማችሁት ለናታን በቅርቡ እንደሚነግራት እንግዲህ ከ3 ቀን በኋላ የዳጣ ልደቷ ነው። ኦሬዲ ከወለቀ በኋላ ማለት ነው ቤተሰቦቻችን። ስለዚህ የልደቷ ለታ አንደኛ ልደቷ ላይ ሰርፕራይዝ ያደርጓት፣ ሁለተኛ ደግሞ ደረጀ በጣም ትልቅ ስጦታ አዘጋጅቼላታለሁኝ። እሱም እንግዲህ እናቷን ማስተዋወቅ ነው። ስለዚህ በጣም ግዴታ ማስተዋወቅ አለብኝ ብሎ አስቧል ማለት ነው አቶ ደረጀ። ይሄ ደግሞ ለዳጣ በጣም ትልቅ ነገር ነው። ከልደቷ በላይ ሌላ ልደት አስባችሁታል? በቃ በጣም በህይወቷ ውስጥ የምትመኘው ያለን ነገር በዚህ ልክ ማግኘት ማለት በቃል የሚገለጽ ነገር አይደለም። በጣም ደስ የሚል ነገር ነው፣ በጣም ከሚባለው በላይ ማለት ነው ቤተሰቦቻችን። ከዚህ የበለጠ ደግሞ እንደሚሆን ሁሉም ነገር ምንም ጥርጥር የለውም። ዳጣሶ ግን እዚህ ጋር በጣም ከፍቷት ነበረ። አቢጌል መታ እንግዲህ በቃ አቢጌል በነገራችን ላይ በመግለጧ ወይም ደግሞ ይሄንን ለውጥ በማምጣቷ እኔ በጣም ነው ደስ ያለኝ የምር ማለት ነው። እንደ ሁላችንም እንደዚህ ለውጥ ብናመጣ ደስ ይለናል። የአቢጌልን ጸባይ ቀይሮ እንደዚህ ያስተካከለ መድኃኒዓለም ሀገራችንን ሰላሟን እንደዚህ ያስተካክልልን የምር ማለት ነው። መሪዎቹንም ተማሪዎቹንም እግዚአብሔር ያስማማን። በተለይ መሪዎቹን በቃ ሰላም ያደርግልን ማለት ልቦና ይስጣቸው፣ ሰፊ ልቦና አስተዋይ አእምሮ ሰጥቷቸው መልካም ህሊና ቅን ልቦና ኖሯቸው ጥሩ ነገር ቢያደርጉ ደስ ይላል ማለት ነው ቤተሰቦቻችን። እንግዲህ ኤኒዌይስ በጣም ደስ የሚል ጊዜ ነበረ። ደረጀ እንግዲህ ወስኗል ሁሉንም ነገር ለዳጣ ይነግራት ነው፣ ለዛውም የልደቷ ለታ። ሰላምም እንግዲህ በቃ ደረጀ በዚህ ሳምንት ውስጥ የማያገናኘን ከሆነ እኔ ራሴ በቃ ቀጣይ ሳምንት እነግራታለሁ፣ በቃ አልወድ በግድ እነግራታለሁ እያለች ከራሷ ጋር ይጣላች ነበረ። ምክንያቱም ዳጣ መታ እዚህ ጋር ከፍቷት ደብሯት አልቅሳ ስትሄድ ውስጧ በጣም ነው የተሰበረው። ወይኔ ልጄ በቃ ምን ነው ምናምን ብላ ውስጧን እንግዲህ በጣም ነው የከፋ። ስለዚህ ደግሞ ግዴታ እናቷን
እንዲታቅ ደረጀ ያደርጋል ማለት ነው። ደረጀ በርግጥ ወስኗል። አሁን ለናታንም አማክሮታል። ናታንም እንግዲህ ኬክ አዘጋጅተን ብዙ ነገሮችን እንትን ብለ ሰርፕራይዝ እናደርጋታለን ብለው አስበዋል። እንግዲህ ሰላም ደውላ ለማርታ ያን ስጦታ እንዲሰጭልኝ ብላ በማለቷ በጣም ከባድ ነገር ነው ማርታ የተሰማት ወይም ደግሞ ያሰበችው ነገር ማለት ነው ቤተሰቦቻችን። ምክንያቱም በዚህ ቤት ማንም ሳይወራ ማንም ሳይሰማ የዳጣ ልዴት መሆኑ ሲቀጥል ደግሞ ማርታ ትጠይቃታለች ዳጣን ልዴትሽ መቼ ነው ስትላት ዳጣ የምታውቀው ልዴት ሌላ ነው እነ ደረጀ የሚያወሩት ልዴት ሌላ ነው። ስለዚህ እዚህ ጋር ያን በቃ ክፍተት ይገኛል። ሲቀጥል ደግሞ ደረጀን ባወራችበት ቅጽበት ሰላም ለማርታ የመናገሯ ሁኔታ በጣም ግራ ጋብቷታል ወይዘሮ ማርታ ማለት እንዴት ለደረጀና እንደዚህ እንትን ብላ ቤት ውስጥ ለልጆችም ሆነ ለሷ ይሄ ነገር አለመሰማቱ በጣም ከባድ ነገር ነው ማለት ነው ቤተሰቦቻችን። ትንሽ ነገሮች ኮንፊውዝ አድርጓታል ማርታ። ቢሆንም እንግዲህ ያው ማርታ ሁሉም ነገር ማለፍ ታቅበታለች እንደምታልፈው ይሄንንም ቀን ተስፋ እናደርጋለን ቤተሰቦቻችን። ወይዘሮ ማርታ እንግዲህ ብዙ ነገሮችን በእንትን ታልፋለች በትዕግስት በጥበብ በተለይ ደረጀ በቃ ሲጨነቅ ሲጠበብ በቃ በጣም ዲፕሬሽን ውስጥ ሲገባ ምናምን ነገሮችን በቃ እያየች እንዳላየች ብዙ ነገሮች ማለፍ ትችላለች። ግን ያሁን ላይ ትንሽ ትሌላታ ወዛግባት ይችላል ብለን ተስፋ እናደርጋለን። እስኪ ላንቺ የተናገረችው ለኛ ሳትናገር ቆየውላት እያለች ነው እንግዲህ ዳጣም ስትጠየቅ አሁን ይሄን የልደት ቀን አታውቅም። ስለዚህ አሁን ደረጀ ራሱ ምን ብሎ እንደሚመልስ ለማርታ እንግዲህ በጣም አስቸጋሪ ነው። እንግዲህ ሁሉም ነገር በቅርቡ ይፋ እንደሚሆን ተስፋ እናደርጋለን ቤተሰቦቻችን። እንግዲህ ያቺ የማርታን እህት ነበር በጣም የፈራናት። እኔ በጣም ፈርቻት ነበረ፣ ግን ሄዳለች እግዚአብሔር ይመስገን። መመለሷ አይቀርም። እንግዲህ አሁን እስካሁን ያለችው ወደ ሐዋሳ ነው፣ ግን መመለሷ እንደማይቀር ነው ቤተሰቦቻችን። ሌላው ደግሞ አርጁ እንግዲህ ከኤቢ ጋር ያለውን ነገር ማርታም ሁሉ ቤተሰብ አሁን ላይ ስላወቁ ደረጀ እንግዲህ ዛሬ ና ብሎ ሻይ ቤት ቀጥሮ አንዳንድ ነገሮችን ነግሮታል። እሱም ምንድነው በቃ ኤቢ እንደማትወድህ ነግረሃለች ሶ ስለዚህ ለምን ነው ማትተዋት? እሷም የራሷን ህይወት ትኖርበት። ምክንያቱም አንተ እንደምትወዳት እሷ ግን አትወድም። ስለዚህ ማትወዳት ሲ ደግሞ ፍቅር ደግሞ ስሜት ነው። ይሄ ወቅታዊ ነገር ነው። ሶ ነገ ጧት ላይ ፍቅሩ በ2 ወር በ3 ወር ውስጥ ያልቃል። ሶ የዛን ሰዓት ላይ ይሄ ፍቅር ሲያልቅ አንተ ትጎዳለህ። ትዳር አይሆንም፣ አይሰምርም። አንተ የምትፈልገው ኤቢን አግብተሃት እስከ ልጆች እናት አድርጋ መኖር ከሆነ የምትፈልገው በጭራሽ ነገር አይሆንም። ምክንያቱም ይሄን ነገር ለማድረግ ግዴታ ነገሮችን አረቀ ማሰባሰል አስተዋል አለብህ ብሎ ነው ደረጀ የነገረው። እንግዲህ አርጁም እሺ ግን ያኔ እኮ መደወልም አሁን ላይ ሁሉም ነገር ተቻለው፣ ግን ደግሞ ሰፈር አንዳንዴ ብቅምለው ያው አይኗን ባያት ብዬ ነው ያለው ነበር። በቃ ማይሆንህን ሰው ማየትም ሆነ መስማትም ድምጹን አስፈላጊ አይደለም። ከራስ አውጥተህ የራስህን የአዲስ ህይወት መጀመር ነው። አንተኮ ብዙዎች የሚፈልጉ ብዙዎች የሚመኙ ወንድ ልጅ ነህ። ስለዚህ ይሄንን በራስ መንገድ እንተንበል ይሄን ነገር እኛም አልፈንበታል። ስሜቱን ረዳሃለሁ፣ ግን ደግሞ አካሃዲህ ልክ አይደለም በማለት መክሮታል። አርጁ ምሽ ብሏል። ቀጣይ አዲስ ቪዲዮ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ አድርጉ። መልካም ጊዜ። ወዳችኋለሁ። ባይ ባይ።